ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ወንድ ልጅ የሚፈራው ትዳርን አይደለም ባይዘው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት።
ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው።
በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛዌ፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም።
ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣
ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት።
ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው።
በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም።
ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም።
ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው።
አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ
ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም።
ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት።
ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው። ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው።
በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎኔ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም።
ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል፣ ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም።
ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው።
አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎን የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ
ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው እውነቴን ነው። ብዙ ሰው አይረዳቸው። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም።
ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸውም። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸውም። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት። ወንዶች ሁሉ ብዙ ሰው የማይረዳቸው ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? አዛኝ የሆኑ ገራገር የሆኑ ማለት ነው። ቶሎ የሚከፋቸው። እውነቴን ነው፣ ብዙ ሰው አይረዳቸውም። እነዚህ አይነት ሰዎች ማለት ነው በትንሹ ከሰው አይርቁም። ሁሌ ከጎንህ የሚሆኑ ናቸው። በጣም እንቁ የሆኑ ጓደኛ ከሆኑ እንደነሱ አይነት ታማኝ ጓደኛ የለም። ካስቀየምካቸው ግን እንደነሱ ቆራጥ የለም። ወንድ ልጅ የሚፈራው ትዳርን አይደለም ባይዛው ወንድ ልጅ የሚፈራው ፍቺን ነው። አንዴ ከገባ መውጣት አይፈልግም። ልጆቹን ቤተሰቡን መበተን አይፈልግም። ስለዚህ በደንብ መዘጋጀት ይፈልጋል። ጊዜ መውሰድ ይፈልጋል እንዳይሳሳት።